የመጨረሻው ጥያቄ ምንድነው? በላይፍሽ ውስጥ የተርኒንግ ፖይንቱ የትኛው ነው? ላይክ ወደ አይ ነው መንፈሳዊያን ክርስቲያኖች ምንም ሆነ ምን መንፈሳዊ ነን ከበፊትም፣ ግን እንደዚህ ደግሞ በደንብ ወደ ክርስትና ወደ መንፈሳዊ ህይወት የመጣሽበት የሆነ ተርኒንግ ፖይንት ነገር ካለ ምንድን ነው? ኦኬ ተርኒንግ ፖይንቴ ሶ ቤዚክሊ እንደ ማንኛውም ሰው ሞክራለሁ ነው። በፊትም ኢትዮጵያ ውዳሴ ማርያም ማድረስ መጽሐፍ ቅዱስ ማንበብ እንደውም እናቴ አንቺ ከሁለቱም ነሽ ትለኛለች። ትምህርቴ ላይም በጣም ትንሽ እንትን ስለነበርኩኝ ጎበዝ ነገር ስለነበርኩኝ ከሁለቱም ነሽ በርችልኝ ትለኛለች። የአንቺ ጸሎት ትለኛለች ማለት ነው። አይሚን እሷም በጣም የኔ ሞቲቭ ናት እና እንደዛ ነገር ነበርኩኝ። ከዛ እዚህ ሀገርም ስመጣ እንደዛ ምናምን ትንሽ መስመር ሳታልኩኝ ምናምን እና ታውኩት አይኖ ያለውን ነገር ይሄ መጀመሪያ ዝም ብለን ስንጸልይ ምናምን ነገር የሚኖረውን ሰላማዊ ህይወት ትክክለኛ ህይወት ምናምን ነገር እና የሆነ ሰዓት ላይ ስተወው የሆነ ጊልት የሆነ ስሜት ውስጥ በጣም መውደቅ ጀመርኩኝ። የሆነ ይቆጨኛል ነገር አሁን እኮ ተነስቼ እጸልይ ነበረ፣ አሁን ግን አቅም የለኝም በቃ ትቼዋለሁ ምናምን ነገር ያልኩ ቀስ በቀስ እንዲህ ወራት መቆጠር ተጀመረ ማለት ነው። ዝም ብዬ ትቼው እና ውስጤ አይነው ብዙ ጊዜ እንደሚወቅሰኝ መመለስ እንዳለብኝ ትክክል እንዳልሆንኩኝ ምናምን ነገር። ከዛ በመቀጠል በቃ መጸለይ ጀመርኩኝ። ይሄ ወቀሳው በጣም ሲጨምር ያቃተኝ ይሄ ፍቅሩን ስላልተረዳው ነው ብዬ አሰብኩኝና መጸለይ ስል ብድግ ብዬ ነጠላ ለብሶ በስነስርዓት ውዳሴ ማርያም ማድረስ ምናምን ሰው ለእንደሱ ስለነበረ የሆነ ሰዓት ላይ ሞራሌ እየጠፋ የነበረው ላይክ ኤኒዌር ብሆን ስራም ቦታ ብሆን ምንም ነገር ጊልት የሆነ ስሜት ሲሰማኝ ጌታ በቃ እርዳኝ ነገር የለም አይነት ጸሎት መጸለይ ጀመርኩኝ ማለት ነው። እና በዚህ ሁኔታ ውስጥ ሆነን ቤተክርስቲያን ፎር ዘ ፈርስት ታይም እንግዲህ በዘመናችን በእኛ በተለይ እድሜ ጥቁር ለብሳ አየ ማለት ነው። ፌብሩዋሪ ምናምን ወቅት ነበር 2023 ላስት ታይም በደንብ መከፋፈል ምናምን ሊመጣ ሲል የነበረው ነገር እና ትልቅ ሀዘን ነበረ። እንደ ነነዌ ህዝብ ነው የተሰማኝ ለእኛ ማለት ነው። ከእግዚአብሔር የመጣ ቁጣ ሆኖ ነው የተሰማኝ እና በቃ በዛን ሰዓት ነነዌዎች በጣም በእግዚአብሔር ፊት ኃጢአትን ሰርተው ቁጣ ሲወርድባቸው ሲመለሱ ወደ እግዚአብሔር ምንም አላንገራገሩማ። በቃ ሲጾሙ ምንም ሲጸልዩም ራሳቸውን አልጠየቁም። ድጋሜ እርግጠኛ ነኝ አይደለሁም እችለዋለሁ አልችለውም አላሉም። በቃ ከቁጣው ለመሸሽ እግዚአብሔርን መቅረብ እንዳለባቸው ሆኖና የዛን ሰዓት ወሰንኩኝ። በቃ የነበረው ጥርጣሬ መጽናት እችላለሁ አልችልም፣ ያለኝ ህይወት ትክክል ነው አይደለም፣ በአንዴ መለወጥ እችላለሁ አልችልም፣ ይሄ ልክ መተው አለብን ብለን የምናስባቸው ነገሮች የለም። ያን ያህልም እውቀቱ አልነበረኝም እና ኢንተረስቱም እንደዚህ አልነበረኝም የመማማር የማየት ምናምን ነገር በፊት ማለት ነው። ሌላ ነገር ላይ ነበረ ፎከስ እና ሁሉንም ነገር ትቼ ከጀመርኩት በኋላ ይደርሳል እያሰብኩ በቃ ቀስ በቀስ ይመጣል። ሁሉም ከጀመርኩት በኋላ ነው ዛሬ የሆንኩት አይነት ሰው የሆንኩት በመሀል ባለው ለውጥ ማለት ነው። እና እንደወስን ያደረገኝ ተርኒንግ ፖይንት ያ ነበረ፣ በዛ ሁኔታ ውስጥ ሆኜ መፈጠሩ። ከዛ በኋላ በስነስርዓት ሆነስትሊ ስፒኪንግ በዚህ አጋጣሚ አንድ መልዕክት ማስተላለፍ ፈልጌ ነበረ። ሰሞኑን ወንድማችን ጆሲን ማየት ጀምሬ ነበረ እና ኤርሚን ምናምን ነገር የሚያደርጉትን ትምህርቶች እየተከታተልኩ ነበረ። ሲቆራረጡ ዩቲዩብ ላይ ራሱ የሚለቀቀውን ያየሁት ያንተን ትምህርት አስታውሳለሁ ሲጠይቋቸው ምናምን ነገር እና የሆነ ያለው ነገር ያስጠላል። ህይወት አለማዊ ነገር ላይ አየነው መጣ ምናምን ነገር እና የሆነ ሰዓት ላይ ነፍሳችን የሆነ ነገር እንደጎደለች የምናውቅበት ታይም አለ። ከዛ ደግሞ ምን አይነት አምላክ ሰርቭ ማድረግ እንደምንፈልግ ማወቅ አለብን ነው እና እንደዛ ሲል አንድ አይነት ነበረ ፖይንት ላይክ እንደዛ ነገር ነበርኩ። ስመለስ አይ ዋንትድ በስነስርዓት ትክክለኛ ቤተክርስቲያን ቢካዝ ኦርቶዶክስ የሆንኩት በቤተሰብ ነው። እናትና አባቴ ኦርቶዶክሶች ስለሆኑ ነው የሆንኩት። ያን ያህል እውቀቱ ኖሮኝ አይደለም እና መጽሐፍ ቅዱስ ደስ የሚለኝ ቃል ምንድነው? ህዝቤ እውቀት ከማጣት የተነሳ ጠፋ ይላል። እውቀት ስለሌለን ፍቅር ስለሌለን ነው እኛ የማናውቀው እና የማመልከውን አምላክ ካላወቅኩኝ ሰርቭ ማደርጋትን ቸርች ስርዓቱን ምንም ካልተረዳሁት ነገ ለመገዛት ለመውደድ ይከብዳል ነው። በስነስርዓት ፊርም የሆነ ፋውንዴሽን እንዲኖረኝ የፈለኩት የነበረው ማለት ነው ስለ ክርስቶስ ምናምን ነገር እና በራሴ በቻልኩት መጠን ሰው ማግኘት እድል ቤተክርስቲያን የሚሄድ ከካህናት ጋር መገናኘት እዚህ እድሉ ሰፊ ስላልሆነ ጠባብ ነበረ። በራሴ በቻልኩት በጸሎትና በቃ በቻልኩት ሪሰርቾች ማንበብ ምናምን ጀመርኩኝ። በስነስርዓት ዊኪፒዲያ ላይ ምናምን ነገር ይሄ ስለ ሪሊጅን ፕሮቴስታንቲዝም ወይም ኦርቶዶክሲ መቼ ባይብል መቼ ነው ሪፎርም እንደዚህ እና ከዛ በኋላ አይጀስት ሴትልድ ኦርቶዶክስ ላይ ትክክል ይቺ ናት በራሴ እንትን። ከዛ በኋላ ነው ትምህርቶችን መከታተል የጀመርኩት ሞር እውቀት ላይ ሆነ እንትኔ ማለት ነው እና እሱ ረዳኝ።
እሱም ነው የሚያጸናው ብዬ አስባለሁ። እውቀት ላይ ሲታነጽ እና ለሁላችሁም እወቁ፣ አንብቡ፣ ጠይቁ። ብትችሉ በተለይ እድሉ ካላችሁ ጠይቁ፣ በደንብ አትፍሩ። ንስሐ አባቶቻችሁን በደንብ አማክሯቸው። እኔ ንስሐ አባትን ኦልሬዲ ላይፌን ከጀመርኩኝ እግዚአብሔርን ይሆናላ በቃ ዲሳይድ አድርጌ ከገባሁኝ መሀል ላይ ነው የያዝኩት። የለኝም ሊዋንተዋን በቤተሰብ አለ፣ ኢትዮጵያ ናቸው፣ ብዙ አንገናኝም በቃ። ከዛ ግን እዚህ መጥቼ ወሰኜ መስመር እያያዝኩ ስል ነው ንስሐ አባት የሚያያዝኩት ማለት ነው። እና እንደዛ ይኖራችሁ ብቻ። የኔ ተርኒንግ ፖይንት ባቸው ይህን ይመስል ነበረ። ደስ ይላል። በጣም የሚገርም ነበረ እና ያው ጋይስ ስለዛ የሁላችንም ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? ጠይቅ እኮ አልተባልክም፣ ግን ስትጠይቅ ግን አንዳንድ ጊዜ የሆነ በቃ እንዳነበበ ሰው ለመጠየቅ ሞክር። መሀል ዝም ብለህ አትሳቅ። እሺ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። አልሰድብህም። እኔማ ለምን እሰድብሃለሁ? እሺ በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ያለው? ቆይ ኒቂያ ጉባኤ ላይ ሲሰበሰቡ አንተ ደግሞ በጣም አስቂኝ ጨዋታ አመጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ የዛኔ? የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱስ 325 መጥቼ አዋራባከን እኮስ አንዴ እስቲ እንደው ሚውት አድርገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያው ጉባኤ ጀግና እስቲ ሚውት አድርገው። ለምን አንተ ሚውት አላልክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚውት አድርጌ ነበር ስሰማኝ ነበር። ይሄን ሁሉ ሰዓት ደንቁረን ሰምተን እኮ በቃ እንኳን ህዝብ ሁሉ ሲታዘብ። እሺ ከኦርቶዶክስ ጥያቄ ልብ ብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ነው ጥያቄ። እሺ ሚውት ላድርግ። እሺ የኒቂያው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር? አንዴ እስቲ መልስ የለም የተባለው አረባከን አንተ ባከን አንተ ማን ጠይቁ? እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይህ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የእሱን ይህን መልስ የለም የሚለውን ኮመንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ? ንገረኝ እስኪ። ጥያቄን ሽፍት ለማድረግ ፈልገ ነው? እኔ ጠየኩ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየኩ ጥያቄ ምንድን ነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 325 ላይ ነው ያለው። ቁጭ በላ አንዴ እባክህ። አንዴ ሚዩት አድርገው። እሺ መልስ፣ ቶሎ መልስ፣ ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቁም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኬል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ግሪካ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ ነገር ላይ ትፎከስ አድርጉት በጌታ። እሺ አሁን አንዴ እያልክ ሌላ ነገር አታውራ። አትናቴዎስ አሁን ከኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው ሚዩት አድርገው እስኪ። ስንት ዓመት ነው የምትመልሰው መልሱን? አኬ እኔ ያንተን እኮ ምንም መልስ የሌለውን ወሬ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይህን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነስተን የነበረውን በሪፎርሙዱና በሉተራን ሳይድ ያሉ አትናቴዎስ ከኦርቶዶክስ ቤት አንድ እባክህን እሱን ለመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ አንድ ይሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ
እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል፣ ሰው የሚያውቅ ሰው ኳለታቸው የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቻ ሚካኤል ጣዖት ነው እንዳለ እግዚአብሔር መልአክ ነው ጣዖት ግን ሚካኤልን ያየዋለ አሁን እንደዚህ አይነት ነው ፒክቸሩ ተብሎ ለእኔ ጥያቄ የፈጠረብኝ ነው። እሺ እባካችሁ ስጠይቃችሁ በጣም ጥሩ ያየው አሁን ለምሳሌ አንዴ አያይዘህ መልስልኝ። ይቅርታ የስላሴ ምስለ ስዕል አሁን በጣም ጥያቄ የፈጠረብኝ ስለሆነ ማለት ነው። ስላሴ አንድም ሶስትም ናቸው። አብን ያየው የለም አንድ ልጁ ተረከው ነው የሚለው እና ወልድም መንፈስ ቅዱስም እዛ ስዕል ላይ ግን ሶስት ሰዎች ተደርገው የተሳለ አለ አይደለ? አሁን ከሱ ራሱ ለእኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል እንዴት ይቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልንም ያየው የለም ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ላይ ይፈልጋል። ኦኬ እዚሁ ጋር ምን በጣም ቀላል መልስ። ስለዚህ መጽሐፍ ቅዱስ ስዕላዊ የሆኑ ጽሁፎች የሉትም። ስዕል የሚነሳው ከጽንሰ ሐሳብ ነው አይደለ? ስዕል ከምናብ ከጽንሰ ሐሳብ ከሆነ ነገር ለምሳሌ የሆነ የተጻፈ ነገር ስናይ ያን ነገር ስዕላዊ አድርገን ማስቀመጥ ባይዜ መጽሐፍ ቅዱስ ታሪካዊ ይዘት አለው፣ ስዕላዊ ይዘት አለው፣ ድርጊታዊ እነዚህን ነገሮች የያዘ ስዕላዊ የሆኑ የመጽሐፍ ቅዱስ ታሪኮች አሉ። ለምሳሌ ራእይ ዮሐንስ ላይ አንቺ ያልሽውን የሥላሴ ልመልስልሽ። ዮሐንስ ራእይ ምዕራፍ 4 ከቁጥር 6 ላይ በዙፋኑም ላይ 3 ሽማግሌዎች ነበሩ፣ 3 ሰዎች በአራቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር ቅርጽ ያላቸው በአራቱም መንበር ዙሪያ ነበሩ ይላል። አሁን ይሄንን ስታይ የንስር ሲል ንስር መሳል ንድፈ ሐሳቡን የምታገኘው ከመጽሐፍ ቅዱስ ነው። የአንበሳ መልክ ያለው ብሎ መጽሐፍ ቅዱስ ከነገረ አንበሳን ለመሳል ማየት አይጠበቅብህም። የአንበሳ መልክ ካለ የአንበሳ መልክ መሳል ትችል ንድፈ ሐሳቡን ከመጽሐፍ ቅዱስ አጥቶ ልክ እንደዛው በዙፋኑ ላይ ለተቀመጠው የሚል ጽንሰ ሐሳብን መጽሐፍ ቅዱስ ከሰጠ ያንን ስዕላዊ ማድረግ አይከብድም። ለምሳሌ ክርስቶስ በመስቀል ላይ ተሰቀለ የሚል ጽሁፍ ብታረግ ስዕላዊ ማድረግ አትችልም። ይሄን የግድ ማየት ይኖርብሃል። ሲሰቀል አይኖርብህ ስዕላዊ ማድረግ ይቻላል። ጽንሰ ሐሳቡ ንድፈ ሐሳቡ ከመጽሐፍ ቅዱሱ ይመጣል። መላእክት ሲገለጡ ለምሳሌ መጽሐፍ ቅዱስ ላይ አለ። ኢያሱ ወልደ ነቢይ ምዕራፍ 5 ከቁጥር 13 የእግዚአብሔር የሰራዊቱ መላእክት አለቃ ሆኜ አሁን መጥቻለሁ ብሎ በእጁ የተመዘዘ ሰይፍ የያዘን ሰው አየሁ አለ ኢያሱ። በእጁ የተመዘዘ ሰይፍ አየሁ የሚለውን የኢያሱን ንግግር ይዘህ ስዕላዊ ማድረግ አትችልም? ትችላለህ። ስለዚህ ለመሳል የግድ በአይን ማታየት አለበት ያለው ማን ነው? በናቀጭም እዛ አሁን ያነበበው ጥቅስ ላይ ቁጥር 15 ላይ መሰለኝ ላይ ከላይ ማንም ያየው የለም እግዚአብሔርን የሚል አለ። ለማየት እኮ አይደለም። አሁን እኮ ምንሽ በመንፈስ ነው የሚመለከው የሚለው አይተነው አይደለም። አሁንም እግዚአብሔርን እኛ የምናመልከው በመንፈስ ነው። በመንፈስ ነው ማለት እግዚአብሔርን የምናመልከው እግዚአብሔር መገለጡ በዙሪያው እኛ ጋር ሳይኖር ቀርቶ አይደለም። ስዕላቱ እኮ ማለት በቀጥታ እግዚአብሔርን አየነው ማለት አይደለም። በጋሽ ላይ ቅዱሳት ስዕላት የምድርም የሥላሴ ስዕል ሥላሴ እንደዛ ናቸው ማለት ነው እንዴ? ማለት ነው እንዴ? አይደለም እኮ የመላእክትን ስዕል ስናይ ሚካኤል ያ ነው ማለት ነው እንዴ? አይደለም። ሪፕሬዘንት ለማድረግ ነው ለሰዎች አምላካቸውን በልቦናቸው ስር ይላል እንዲያትሙት ግርማውን እንዲመለከቱት በዙፋኑ ያለ አምላክ እንዳለ እንዲያውቁና በመንፈስ ሆነው የማይታየውን አምላክ በህሊናቸው ስለው ምን እንዲሉ ነው። ሰው በተፈጥሮ የሚያመልከውን አምላክ በትንሹም ቢሆን ምን ይፈልጋል? ወደሱ እንደቀረበ ማወቅ ይፈልጋል። በምስሉ ነው ታዲያ ማወቅ የሚፈልገው አይደለም። ትልቁ ዓላማ ትልቁ ዓላማ የስዕላቱ ትልቁ ዓላማ የመጽሐፍ ቅዱሱ ሐሳብ ነው። የሰው ልጅ አይደለም በስዕል እኮ እግዚአብሔር በመጽሐፍ ቅዱስም እኮ ተገልጦ አያልቅም። አይደለም በስዕል እግዚአብሔር አምላክ በመጽሐፍ ቅዱሱ እንኳን እግዚአብሔር እንዲህ ነው እንዲያ ነው ብለን እንኳን ገልጠን አንጨርስም። አያልቅም እንደዛ እንኳን። ስለዚህ ግን እግዚአብሔር በወደደና ራሱን በገለጠው መንገድ
በአንድም በሌላም ሰዎች እግዚአብሔርን በልቦናቸው ሰሌዳ ላይ እንዲስሉት በመንፈስ ሆነው እንዲያመልኩት የእግዚአብሔርን ከመገለጦቹ አንጻር ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ላይ አብ በደመና ሆኖ የምወደው ልጄ ይሄ ነው አለ። በምን ሆኖ? በደመና። ስለዚህ አብ ምንድን ነው? አባት ነው። አባት ሲሳል ብዙ ጊዜ በምን አይነት መልክ ይሳላል? ገዘፍ ያለ ፂም ያለው በደመና ውስጥ ስለሚል መጽሐፍ ቅዱሱ ከደመና ጋር አድርገ ከሰማይ ድምፅ እንደሚመጣ አድርገ መሳል ሐሳቡ የሚመጣው ከመጽሐፍ ቅዱስ ነው። ስለዚህ እኛ አስቀድመን ስዕሉ ባይኖርም እንኳን እኛ እግዚአብሔርን እናመልከዋለን። ቅዱሳት ስዕላት በሌሉበት ሰዓት ሳይሳሉ የሥላሴ ስዕል ሳይሳል የመላእክት ስዕል ሳይሳል እኮ እግዚአብሔር በአንድነቱ በሶስትነቱ ሲመለክ ሲቀደስ የኖረ አምላክ እኮ ነው ሲሰለስ። ስዕላት ግን በዋነኝነት አልኩ እኮ አማኝ አይኑ የሚያይ ጆሮ የሚሰማ አንደበቱ የሚናገር ብቻ አይደለም። አይኑ የሚያይ ጆሮ የማይሰማ ብዙ ሰው አለ። እነዛ ወንጌል አይስሙ የሞተላቸውን ክርስቶስን አይወቁት። ዋናው ዓላማችን ቅዱሳት ስዕላት እግዚአብሔርን ሰዎች በአንድም በሌላም እንዲያውቁት እንዲረዱት ወደሱ አምልኮት እንዲቀርቡ ነው። ለምሳሌ አንድ ጥያቄ ልጠይቅሽ። ጆሮ ለማይሰማ ሰው አይኑ ብቻ ለሚያይ ሰው እንዴት ነው ወንጌል የምትሰብኪው? እኔ እንጃ። ያው በትምህርት ቤትም ይማራሉ፣ በምልክት ቋንቋ ይማራሉ። ያኔ በመጀመሪያው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን እንዲህ አይነት ነገር በሌለበት ሰዓት እንዴት ነው የምትሰብኪው ወንጌል? አይድኑም ማለት ነው። ዛን ሰዓት የነበሩ ሰዎች እንደዚህ አይነት ነገር ውስጥ ያሉ ምስል መሳል ሳይቻል በፊትስ እንዴት ነበር አምልኮ? እኔ የጠየኩሽን ጥያቄ መልሽልኝ። በመጀመሪያ ደረጃ እንዴት ነው እነዛ ሰዎች ጆሮአቸው መስማት የማይችሉ አይናቸው ብቻ ማየት የሚችል ሰዎችን ወንጌል እንዴት ነው የምትሰብኪላቸው? መንፈስ ቅዱስ ያስረዳቸው ይሆናል። በምንድን ነው መንፈስ ቅዱስ የሚያስረዳቸው? በአካል ወርዶ መንፈስ ቅዱስ ለሰው በአካል ተገልጦ እንደዚያ ነው ብሎ ያስረዳበት ቦታ አለ? የለም። ለዛ እኮ ነው አሁን እኮ ጽንሰ ሀሳቡን ማስይዝሽ የፈለግኩት እኮ ለዛ ነው። ለዛ እኮ ነው አባቶቻችን በስዕላት መልክ አድርገው ጌታን እንዲያውቁት ሰዎች ቢደረግ ምንድን ነው ክፋቱ? ልደትዬ ይቅርታና ቤቲሻ መማር አይደል ሀሳብሽ አላማሽ? መጀመሪያ እኔም ለመማር ዝም ብዬ የሚለኝን እኮ አይደለም። እኔ እኮ 2 ዓመት ሆኖኛል እኮ እዚህ ህይወት ውስጥ ካለው ኦርቶዶክስ ነኝ አላልኩም እኮ። ቤቲ እህታችን ልደትሻ እኮ በጣም በሚገርም ሁኔታ ማለት አንዳንድ ነገሮችን አለ አይደለ ለአንቺ አሁን እኮ ካለ ፈቃዱ ሳያምን እንዲጠመቅ ከሆነ እድሜ በታች ያለ ሰው ምናምን የሚል የመጽሐፍ ቅዱስ ቃል አለ ወይ? አሁንም ቤተክርስቲያን በምንም መንገድ በፈለገች አለ መጽሐፍ ቅዱስ ሳያምን እንዲጠመቅ ትእዛዝ ካለ ሰው ሳያምን እንዲጠመቅ ትእዛዝ ካለ ሰው ኢየሱስን አምኖ ነው የሚጠመቀው። ሰው ሳያምን እንዲጠመቅ ትእዛዝ ካለ ያሳየን። ቆይ አንዴ፣ ሰው ሳያምን አይጠመቅም? አምኖ ነው የሚጠመቀው? ሰው ይቅርታ፣ ሰው አምኖ ነው የሚጠመቀው ብለህ ታምናለህ? አዎ፣ ኢየሱስ ክርስቶስን አምኖ ነው የሚጠመቀው። እሺ፣ የእግዚአብሔርን ጸጋ የሚያገኘው አምኖ ነው ወይስ ከማመኑ በፊት? ስለ ጥምቀት ነው የምናወራው እና ሰው አምኖ የእግዚአብሔርን ጸጋ የሚያገኘው አምኖ ነው ወይስ ከማመኑ በፊት ነው እየጠየቅኩት ያለሁት። ሰው ኢየሱስን አምኖ ነው የሚጠመቀው። ማጥመቅ የተመጣችው ነው ጥያቄ። እኔም እኮ እሱን እኮ ነው ላስረዳህ የፈለግኩት እና እሱን ሳስረዳ አሁን በምጠይቀህ ጥያቄ በኩል አድርጌ ስለማስረዳ ለዛ ጥያቄ መልስ። ሰው የእግዚአብሔርን ጸጋ የሚቀበለው አምኖ ነው ወይስ ሳያምን ነው? ኢየሱስ ክርስቶስን አምኖ መጀመሪያ ቃሉን ይሰበካል። ካለ ሰባኪስ እንዴት ይሰማሉ እንደሚል ቃሉን ይሰማል። ከሰማ በኋላ ጸጋው በእምነት ያድነዋል ማለት ነው። ስለዛ ከጸጋ በፊት እምነት ይቀድማል። አሁን ወደዛ ውስጥ አሁን የጥምቀቱን ለመሸሽ ፈልገህ ነው? አይደለም። ከጸጋው እምነት ይቀድማል አይቀድምም? ሳያምን ይጠመቃል የሚለውን ከጸጋው እምነት ይቀድማል አይቀድምም? ጸጋው በእምነት አድኗቸዋል ነው የሚለው። ሰው መጀመሪያ አምኖ እግዚአብሔር በጸጋው መጀመሪያ ተመስገን። እንደዚህማ መለሱ እንጂ አሁን እኮ ፕሮቴስታንቱ እዚህ ሚዲያ ላይ ተጨነቀ። ይህንን ጥያቄ መመለስም መፍራት ጀመሩ። ለማንኛውም እሺ፣ ሰው አስቀድሞ ያምናል፣ ከዛ በኋላ ይድናል ወይም ዳግም ይወለዳል። አሁን ወደ ህፃናት ጥምቀት ደግሞ ልመለስ። ወደ ህፃናት ጥምቀት ስመለስ በትእዛዝ ደረጃ እንዳልከው በቋሚነት በቃ ሰው እኔም ቅድምም እንዳልኩ ምንም ኢትዮጵያዊ ጃንደረባም እንደተነገረው ማለት ነው በፍጹም ልብህ ብታምን ተፈቅዷል የተባለው። ይህንን ጥቅስ በደንብ ያዙ። በፍጹም ልብህ ብታምን ተፈቅዷል። ምን ጥምቀት የተፈቀደው በፍጹም ልብህ ብታምን ነው ተብሏል። ባይዜ
ለዛ ያመነ የተጠመቀ የተባለው ለዛ ነው። ጌታ ኢየሱስ እንደዛ ያለው ለዛ ነው። ምክንያቱም የሚጠመቀው ያመነ ሰው ነው መሆን ያለበት። ስለዚህ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዷል። ኢትዮጵያ ጃንደረባ ደግሞ መልሶ ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ አዎ ግዴታ ማመን አለብህ። ይሄ ግን ስለማን የተወራው? ስለ ህፃናት ነው አይደለም። ስለማን ነው? ስለ መጀመሪያ ቆይ ዘለ እንስማማ። ይሄ ነገር የተወራው ስለ ህፃናት ነው ስለ አዋቂዎች ነው? እድሜ ተከፋፍሏል። የጥምቀት ትእዛዝ እዚህ አሁን የወንጌል ስብከት ጉዳይ ላይ የተከፋፈለ ነው። ከምን አንጻር ትእዛዝ በእድሜ ተከፋፍሏል? የእምነት ጉዳይ ላይ ነው አሁን እያወራሁ ያለሁት። እምነት ከመስማት ነው ስለሚል አንደኛ አይደለም ለመጠመቅ ግዴታ ማመን አለብህ ተብለሃል። ማመን አለብህ ግዴታ የሚል አይነት ይሄ ቃል ያለው ለህፃናት ነው የተቀመጠው ወይስ ለአዋቂዎች ነው እያልኩ ያለሁት? ምክንያቱም እምነት ከመስማት ነው ስለሚል መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔር ቃል ሰምተው ያምናሉ እንዴ? አያምኑም። ጭራሽ ጥምቀት የሚባል ነገር ሰው ካላመነ ጥምቀት ተብሎ ወደ ጥምቀት መሄድም የለበትም። ማንም የመጣ ነው እኮ እሱን አይደለም ያልኩህ። አያምንም። ስለማያምን ይሄ ስለ እምነት የተነገረው ነገር ከጥምቀት በፊት የግዴታ ማመን አለብህ የተባለው ነገር ለአዋቂዎች ነው ወይስ ለህፃናት ነው? ጥምቀት ካላመነ ህፃንም ሆነ ትልቅ አይመለከተውም ነው። እስቲ አሳየኝ። ህፃንም ቢሆን የተባለበትን አሳየኝ። ህፃንም ቢሆን የተባለበትን ቦታ አሳየኝ። ያመነ የተጠመቀ ይላል መጽሐፍ ቅዱስ። ስለዚህ ያላመነ ሰው ወደ ጥምቀት ስለ ጥምቀት ማውራትም ህፃንም ቢሆን ያለበትን ቦታ አሳየኝ። ህፃንም ቢሆን ያለበትን ቦታ አሳየኝ እስቲ መጽሐፍ ቅዱስ። ህፃን አዋቂ ትልቅ አላለም። ያመነ የተጠመቀ በፍጹም ልብ ካመን ነው የተፈቀደው። አይ አይደለም፣ አዋቂን የሚመለከት ነው ብዬ እኮ እየነገርኩ ነው። እንዴት ብለህ ከጠየቀኝ አሁን ቅድም ሰጥቷል ወይ? ሁለት ትእዛዝ ነው የተሰጠው ለአዋቂ ለህፃን ተብሎ ጥምቀት። ቆይ አንዴ አሁን ያነሳነው ሀሳብ አትሊስት ለአዋቂ ብቻ ነው። በቃ ለህፃናት አይነገር። እንዴት እንደሆነ እኮ እያስረዳው ነው ማለት ለመስማት ዝግጁ ከሆንክ ማለት ነው። በፍጹም ልብህ ብታምን እየተባለ ይህ አነጋገር ለህፃናት ይሆናል? በፍጹም ልብህ ብታምን የሚለው አነጋገር ይሆናል ወይ ለህፃናት? አሁን ህፃናትን በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ስለ ህፃን ጭራሽ እንዲያምንም እንዲጠመቅም የሚባል ነገር የለም መጽሐፍ ቅዱስ ላይ። አዋቂዎችንስ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? አዋቂዎችማ ወንጌል ስለሚሰሙ ወንጌል ሰምተው ስለሚያምኑ ነው ይጠመቃሉ የተባለው። እሱን እኮ ነው የምልህ። ስለዛ ይህ ቃል የተነገረው ለህፃናት ሳይሆን ለአዋቂ ነው ያልኩህ እኮ ለዚህ ነው። የራስህ አመጣኸው። ህፃናትን አይሆንም ለህፃናት። ህፃናት ጥምቀት የሚባል ነገር ከየት መጣ? ማለት ህፃናት ከዚህ ዕድሜ በታች ኢየሱስን ሳያምኑ አጥምቋቸው። አሁን እሱ ላስረዳ ነው። በአማርኛው እየተከታተላችሁ ያላችሁ ሰዎች እንጀራ ይላል። እንጀራ የሚለውን ህብስት እንደማለት ነው። እንግሊዝኛው ብሬድ ይሏል። ህብስት ነው። አንድ ህብስት ስለሆነ ወይም አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ያንን አንዱን ህብስት እንካፈላለንና ይላል። ያንን የጌታን ስጋ በመካፈላችን ምክንያት ክርስቲያኖች በጣም ብዙዎች ስንሆን እንኳን አንድ ስጋ ተብለን ተጠራን። አያችሁ ቅዱስ ጳውሎስ የበላው ቅዱስ ቁርባን ያኔ ማለት ነው። ዛሬ እኔም ኤርሚም ሌሎች ሁላችሁም እናንተም ክርስቲያን ወንድምነቶቼ የምንበላው ቅዱስ ቁርባን አንድ ነው እና ከዛ ከጌታ ስጋ የተነሳ ከቅዱስ ጳውሎስና ከሌሎች ሐዋርያት በታሪክ ውስጥ ከተነሱ ከየትኛውም ክርስቲያን ጋር አሁንም ያለን እያንዳንዳችን ክርስቲያኖች ተያይዘን አንድ ስጋ ተብለን እንጠራለን። እኛ ብዙዎች ስንሆን አለ ቅዱስ ጳውሎስ ሚሊየንስ ልንሆን እንችላለን፣ ቢሊየንስ ግን አንድ ስጋ ነን አለ። ከምን የተነሳ? ከአንዱ የጌታ ስጋ የተነሳ ከምንበላው ማለት ነው። እና ይህ ጎልደን ቼን ይሉታል ብያቸዋለሁ። ወርቃማው ሰንሰለት እንዳለ ክርስቲያኖችን ያያያዘ ሚስጥር ቅዱስ ቁርባን ነው። እና እንዲህ ያለ ስለ ቅዱስ ቁርባን ያስረዳና እንዲህ ይላል ዝቅ ብሎ በስጋ የሆነውን እስራኤልን ተመልከቱ፣ መስዋዕቱን የሚበሉ ዝቅ ብሎ ቁጥር 18 ላይ ቀጣይ ማለት ነው። ቀጣይ ምንም አልዘለልኩም ባይዜ በስጋ የሆነውን እስራኤልን ተመልከቱ። በስጋ የሆነው እስራኤል ማለት ምን ማለት ነው? አይሁዳዊውን ማለት ነው። አስቀድሞ በብሉይ ኪዳን የነበረውን ያንን የእግዚአብሔር ሕዝብ ማለት ነው። ክርስቶስ መጥቶ ፍጻሜን ከማግኘቱ በፊት የነበሩትን የእግዚአብሔርን ሕዝቦች ተመልከቱ እንደማለት ነው። በስጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ማለት አሕዛብ የሚሰዉት እኮ ለእግዚአብሔር አይደለም። እናንተ ክርስቲያኖች አሕዛብ የሚሰዉት ለሰይጣን ነው፣ ለአጋንንት ነው። ስለዚህ ከእንደነዚህ አይነት መስዋዕቶች ተጠበቁ ነው። አሁን በክርስትና ውስጥ አሁን የተለያዩ የምግብ ጉዳዮች ያን ያህል ኮንሰርን አያደርጉንም አይደል? በአዲስ ኪዳን የምግብ ጉዳዮች ያን ያህል ኮንሰርን አያደርጉንም። ግን ለአጋንንት የተሰዋ ሲሆን ግን በጣም አደገኛ ነገር ነው። ቅዱስ ጳውሎስ እሱን አሁን የሚናገረው ምን አለ? አሕዛብ ለእግዚአብሔር ሳይሆን ለአጋንንት እንዲሰዉ እናገራለሁ ካለ በኋላ ቀጠል አድርጎ ምን ይላል? ከአጋንንት ጋርም ማህበርተኞች እንድትሆኑ አልወድም ይላል። ከአጋንንት ጋር
ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። እንዴት ነው ከአጋንንት ጋር ማህበርተኞች የሚሆኑት? ለአጋንንት የተሰዋውን ነገር ሲበሉ። ኦኬ ከላይ ስለ ቅዱስ ቁርባን ነገረን፣ ስለ እውነተኛው ስለ ክርስቲያኖች መስዋዕት ዘንድ ስለ አጋንንት መስዋዕት ነገረንና ምን አለ ቀጣይ? የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ማለት ሳይመልታነስሊ፣ በተመሳሳይ ሰዓት የጌታንም ጽዋ የአጋንንትንም ጽዋ ልንጠጣ አንችልም። ኦፍኮርስ ከጌታ ጋርም ማህበረተኛ ደግሞ ከአጋንንትም ጋር ማህበረተኛ ልንሆን አንችልምና ሰው ምን አለ? የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ማለት ነው። አሁን ይሄ ቅድም የጠቀስኩላችሁ ጥቅስ ማለት ይሄ ነው። ከጌታ ማዕድና ከአጋንንት ማዕድ ለአጋንንት መስዋዕት ከሚቆርብበት ከዛ መሰዊያ ላይና ከአጋንንት እንግዲህ ለአጋንንት መስዋዕት ከሚቀርብበት መሰዊያ ላይና በክርስቲያኖች ዘንድ ካለው ከዛ መሰዊያ ወይም ከጌታ ማዕድ ከጌታ ጠረጴዛ ላይ ከዛ ከሁለቱም በተመሳሳይ ሰዓት ልትካፈሉ አትችሉም አለ። ይሄ ማለት የጌታ ማዕድ አለ የለም? በሐዋርያት ዘንድ አለ። ሲጀመር የጌታ ማዕድ ከሌለ የጌታ ጠረጴዛ ከሌለ አደገኛ ነው የሚሆነው። ክርስትናችን ራሱ አጠራጣሪ ይሆናል። ምክንያቱም ክርስትና ማዕከል የሚያደርገው እዚህ ቅዱስ ሚስጥር ላይ ነው። ኦፍኮርስ ክርስቶስ ላይ ነው። የክርስትና ማዕከሉ ክርስቶስ ነው። ክሪስቶሴንትሪክ ነን። ማዕከላችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ግን እያንዳንዳችን ደግሞ የተሳሰርነው ክርስቲያኖች በምንድን ነው ብያቸዋለሁ ቅድም? በቅዱስ ቁርባን። ስለዛ ቅዱስ ቁርባን የሌለው ቤተክርስቲያን አይሆንም። ቅዱስ ቁርባኑ ደግሞ የሚሰናዳበት ደግሞ ዕቃ አለ። ያ የተቀደሰ ዕቃ ነው። እሱ ነው የጌታ ማዕድ ወይም ታቦት የሚባለው። ታቦት ማለት መሰዊያ ነው፣ ምስዋ እንደማለት ነው። ይኸው ሐዋርያቱ ተጠቅሞታል። አስቀድሞ ግን እግዚአብሔርም የተናገረው ነገር ነበረ በነቢዩ በኩል ትንቢተ ሚልክያስ ላይ ምዕራፍ 1 ቁጥር 7 እንዲህ ይላል። እግዚአብሔር እንደዚህ ብሎ ይነቅፋል። አይሁዳውያን ያኔ የሚያቀርቡትን መስዋዕት ነቀፈባቸው። ለምን? መሰዊያውን ያረክሱ ነበር። እንዴት ነው የሚያረክሱት? ዝም ብሎ የማይረባ መስዋዕትን እያቀረቡ ማለት በኃጢአት ውስጥ ሆነው ማለት ነው። በኃጢአት ውስጥ ሆነው እግዚአብሔር አይቀበሉ ሰው አሁንም ልክ እንደዛ ነው። በነገራችን ላይ መስዋዕታችን ተቀባይነት የሚኖረው አንዳችን ከአንዳችን ጋር ሳንጣላ የምርም በፍቅር ሆነን ስንቀርብ ብቻ መስዋዕታችን ተቀባይነትን ያገኛል። እና እንዲህ ይላል ቁጥር 7 አውጥታችኋል ብዬ ተስፋ አደርጋለሁ። ትንቢተ ሚልክያስ ምዕራፍ 1 ቁጥር 7 ላይ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ። ልክ በመሰዊያዬ ላይ እርኩስ ህብስትን ማለት ነው ታቀርባላችሁ። እናንተም ያረከስንህ በምንድን ነው ብላችኋል። የእግዚአብሔር ገበታ ቅድም ያለው ማለት ነው የጌታ ይህንንም እንግሊዝኛው ሎርድ ስቴብል ነው የሚለው የእግዚአብሔር ገበታ የሚለው ወይም የእግዚአብሔር ማዕድ የሚለውን የተነቀፈ ነው በማለታችሁ ነው። ኦኬ የተነቀፈ ነው በማለታችሁ ነው። እሺ እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ፣ በውኑ በአንተ ደስ ይለዋልን? ያንን ለአለቃ ብታቀርብ ማለት ነው። ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር ይለና በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምነው በተገኘ። በእናንተ ደስ አይለኝም ሚኒንግ እግዚአብሔርን ይቃወሙታል፣ ይቃረሙታል ምናምን፣ ግን መልሰው መስዋዕት ለማቅረብ ይሞክራሉ። እሱ እየተቸ ነው ባይዜ የሆነ አጠር ለማድረግ ያህል ማለት ነው ሀሳቡን። እና ምን ይላል? ከእናንተ ዘንድ ደጅ የሚዘጋ ሰው ስለዚህ ደስ አይለኝም። ቁርባንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። አሁን ተመልከቱ፣ ቁርባን ከእጃችሁ አልቀበልም። የአይሁድን ቁርባን ይተቸዋል። ምንድነው? ይገፈዋል እግዚአብሔር። ከፀሐይ መውጫ ጀምሮ አሁን ተመልከቱ፣ በደንብ ስሙ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕንም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። ይሄ የተፈጸመው በአዲስ ኪዳን ነው። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አይሁዳውያን ይህን ማድረግ አይችሉም። አይሁዳውያን እዛው በኢየሩሳሌም ነበር ሲያደርጉ የነበረው ይህን ቁርባኑ የሚያቀርቡት ምናምን። አሁን በአዲስ ኪዳን ግን እውነተኛውን ቁርባን መሰዊያውን በማያረክስ መልኩ መሰዊያውን የረከሰ ነው በማለታችሁ ነው ብሎ ነበር የነቀፈው። መሰዊያውን የማያስረክስ አይነት መስዋዕትን ግን ያኔ ያቀርባሉ አለ። እሱ ይሄ አሁን ቅዱስ ጳውሎስ የተናገረው ነው የጌታ ማዕድ ያለው። ስለዛ አስቀድሞ እግዚአብሔር በነቢዩ በኩል ስለ ታቦት ተናግሮ ነበር፣ ወይም ስለ መሰዊያ ማለት ነው። እንዳይረሳ ታቦት የምትለዋን እኛ ቃሏን እችን ቃል ስለምንተጠቀምን ማለት እንደው ነሰሰርሊ ራሱ የብሉይ ኪዳን ታቦት ነው ማለት አይደለም። እንዳንተሳሳት እሱን የዚህን ያህል ካየን